አቶ በኃይሉ ያላሰበውና ያልጠበቀው ነገር ተፈጠረበት። ሳሚም አቶ በኃይሉን ጉድ ሰርቶታል ማለት ነው። ዳግምን እንግዲህ ፍላሹን እንዲያመጣለትና እንዲሁም ደግሞ ከእናቱ ጋር እንደሚያገናኘው ቃል ገብቶለት ነበረ። ነገር ግን በስተመጨረሻ አቶ በኃይሉን መግደል አለብህ የሚል ትዕዛዝ ነበር የሰጠው። ዳግምም ከ18 ዓመት በኋላ ከእናቱ ጋር ተገናኝቷል። እጅግ የብሌን አሳዳጊም እጅጉን ደስ ብሏታል ማለት ነው። ብሌንም በሌላ በኩል ተከፍታለች። በቃ ወንድም ሊመጣልኝ ነው ማለት ነው። እሱን ስታገኝ እኔን ደግሞ እንዳታይ፣ እኔ የስጋ ዘመድ አጎት፣ አክስት እንዲሁም እናት አባት የሚባል ነገር የለኝም። በዚህ ምድር ላይ የቀረች ነገር ብትኖር አንድ አንቺ ነሽ ብላለች። እንግዲህ የብሌን አሳዳጊም በእንባና በለቅሶ በመሆን በትካዜ ይቅር በይ፣ ሁሉንም ነገር እነግርሻለሁ፣ ብቻ እንዴ ልጄ ልየው እንጂ ሁሉንም ነገር እነግርሻለሁ። ሲቀጥል ደግሞ የሆነ ቦታ የምወስድሽ ቦታ አለኝ ብላታለች ማለት ነው። እንግዲህ ብሌንም በትካዜም ብትሆንም እባክሽ ንገሪ፣ ምንድን ነው? ስለ እናቴ ነው ስትላት አዎ ብላለች። ስለዚህ ስለ እናቴ ከሆነ እያንዳንዱን ነገር አሁን ነገር ስትላት አሁን አልነግርሽም፣ ግን ደግሞ ይቅር በይ ብሌኔ፣ በቃ ይቅር በይ ስትላት ቆይ ስለ እናቴ ሳነሳብሽ በተደጋጋሚ ትበሳጫለሽ፣ ይቅር በይ ትያለሽ፣ ምንድን ነው የተፈጠረው? እባክሽ አታስጨንቂኝ ነገሬ በማለት ስትጠይቃትም እሷ ግን በፍጹም አይሆንም በማለት እንግዲህ ከዚህ በፊት ሳሚ አንቆ ሊገላት እንደነበረ እንዲሁም ደግሞ አንድ ነገር የምትናገር ከሆነ የሰላም ልጅ እንደሆነች እንዲሁም ደግሞ ሰላም ጋር የምታገናኛት ከሆነ ሲጥ አድርጎ እንደሚገላት እንዲሁም ደግሞ ልጇን ብቸኛ ልጇን 18 ዓመት ሙሉ ሲናፍቃትና ሲያለቅስ በሷ ምክንያት የነበረው ልጇን እንደሚገልባት ሲነግራት እሷም ደግሞ ከመሞት መሰንበት ልጄን ማየት አለብኝ፣ አይኔን በአይኔ ማየት ይኖርብኛል በማለት እንግዲህ እያዘነችን ቢሆን ብሌኔ ይቅር በይ፣ በቃ የወለድኩት ልጅ ለማዳን ብዬ አንቺን ደግሞ ያሳደግኩሽ ልጄን ካድኩሽ፣ ምንም ማድረግ አልችልም፣ ይቅር በይ፣ እናትሽ እያለሽ እናትሽ ሞታለሽ ብዬ ነግሬሻለሁ በማለት እንግዲህ ስቅስቅ ብላ ስታለቅስ ነበረ። እውነት ልቧ ተሰብሮ ነበረ። ብሌን እንግዲህ አቶ በኃይሉን አስደንግጠዋለች። ከባድ ነገር ከባድ ሚስጥር አውጥታለች። ሳሚ እንግዲህ የብሌን አሳዳጊ ሞታለች ብሎ ተናግሮ ስለነበረ ብሌንም ከዛ ወደ እነ ሰላም ቤት ተመልሳ ሂዳ ከሰላም ስር ሆና ስታለቅስና እንዲሁም ስታዝን አቶ በኃይሉ ግን እንዴት ነው እንደዚህ የተጽናናሽው? ከመቼው ነው የተጽናናሽው? ሲል ሰላምም ከዚህ በላይ ምን ትሆንልህ? እንዴት ነው አታያትም? ሰበርብር ብላለች እኮ እንዴት ቅስሟ እንደተሰበረ ሁልጊዜ ማልቀስ ነው፣ ሁልጊዜ ማንባት ነው። ግን ደግሞ ሄደሽ አይተሻታል ወይ? እናትሽን ቀብረሻታል ወይ? በማለት እንግዲህ አቶ በኃይሉ የተጠራጠረው ነገር ስለነበረ ሳሚን ከዚህ በፊት ግደልልኝ ብሎት ነገር ግን ሳይገድል ስህተት ሰርቻለሁ ይቅር በለኝ ብሎ ይቅር ብሎትም ስለነበረ ተጠራጥሮ ስለነበር በዚህም ምክንያት እንግዲህ ብሌንን ሲጠይቃት ነገር ግን ብሌን እኔ እኮ እናቴ የሞተችው አሁን አይደለም ድሮ ነው የሞተችው በማለት ስትመልስለት አቶ በኃይሉ በጣም ደንግጧል። እንዴት ሊሆን ቻለ በማለት ወይዘሮ ሰላምም እንግዲህ ቆይ ቀብሩን እኮ ሂደን አላየንም፣ ስለዚህ ነንጅና ውሰጂን እንይ ብላት ነበረ። ነገር ግን ድሮን የሞተችው ከአረብ ሀገር ሄዳ እንዲሁም ደግሞ ከዛ በህመም ምክንያት እንደሞተሽ አሳዳጊ ነግራኛለሽ ብላ ስትነግረው በኃይሉ እንዲህ ቆይ አሳዳጊሽ አለሽ ማለት ነው በማለት እንግዲህ ከወብላል። በጣም ነው የደነገጠው። ለሳሚ ቀጥታ በሮ ለሳሚ መደወልን ነው የመረጠው ማለት ነው። ነገር ግን ሳሚ የራሱ ሚስጥር አለው። ከዚህ በፊት ብዙ አሰቃይቶትና ብዙ ነገር አድርጎት ስለነበረ አቶ በኃይሉ አረመኔ፣ ጨካኝ፣ ለማንም የማይራራ በጣም የተረገመ ስለሆነ እንዲሁም ደግሞ እንግዲህ ሰላም የራሷን ልጅ ደብቆ ሌላ ልጅ አመጥቶ እንግዲህ ለገንዘብ ስግብግብ የሆነች እንዲሁም እሷን ውርሱን እንድትወርስ በማድረግ የገንዘብ ሰው እንዲሁም ጨካኝ አረመኔ የሆነች ሴት ፈልጎ እቺ ልጅሽ ናት ብሎ ለእህቱ እንኳን መራራት ያልቻለ አይደለም ለሌላ ሰው። እንግዲህ ሳሚ በዚህ ምክንያትም ከእናት ጋር እንዳገናኝ ከፈለግ ከአቶ በኃይሉ ፍላሹን እንድታመጣልኝ እፈልጋለሁ። ያንን ፍላሽ ካመጣህልኝ በቃ ከእናንተ ጋር እፎይ ብለ በሰላም ትኖራለህ ብሎት ነበረ። ነገር ግን በስተመጨረሻ ሳሚ ሀሳቡን ቀይሯል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች
ተወዳጁን ድራማ አደራ ክፍል 7 ወደ እናንተ ይዤላችሁ መጥቻለሁ። ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ሳሚም አሁን ላይ አቶ በሀይሉን ጉድ ሰርቶታል ማለት ሰላምን በሌላ በኩል የቃል ነገር ምንም አልሆንላት ብሏል ማለት ነው። በቃ ምንድን ነው እች ልጅ ግን እውነት ልጄ ናት? እኔ እኮ ሳያት ልጄ የምትመስለኝ ብሌን ናት። ብሌን ልጄ ብትሆን በጣም ውስጤ ነው። ሳያት ታሳዝነኛለች። እች ደግሞ የሆነ ቦታ ላይ ነንጅና የሆነ ሰው ማስተዋውቅሻለኝ ስትል ታረማምዬ አንቺ ሂጂ እኔ አልሄድም ነበር ያለችውና በቃ የሆነ ሰው ላስተዋውቅሽ እስከ ዛሬ በናፍቆትና በስንት ነገር ያገኘዋት ልጅ እንዴት ነው በዚህ ሁኔታ ልትቀበለኝ የምትችለው? በማለት እንግዲህ እስካሁን ድረስ ምንም ልትነቃ አልቻለችም። እንግዲህ የብሌን አሳዳጊ ስቅስቅ ብላ እያለቀሰች ቢሆንም ነገር ግን አሁን በስተመጨረሻ ልጇ ልታገኝ እንደሆነ ስታቅ በጣም ደስ ብሏታል። እንግዲህ ሰላምና ቃል የሆነ ሰው ላገኝ ልሄድ ነው ስትል ብሌንም በቃ እኔም ማሚዬን ሂጄ ማግኘት አለብኝ ፍቀጅልኝ እትዬ ስትላት እሷም ሂጂ ደስ እንዳለሽ ብላት ነበረ ማለት ነው። በዚህም ሁኔታ ብሌንም ወደ አሳዳጊዋ ሂዳ በቃ ዛሬ ደግሞ ምንድን ነው ቤቱ በጣም ፏፈሽ ብሏል፣ በዛ ላይ ደግሞ በጣም ደስ ብሎሻል፣ ምን ተፈጥሮ ነው? ማንም ቤታችን ሊመጣ ነው ስትላት ዛሬ ውዱ ልጄ እንግዳ ይመጣብናል ብላለች እኮ። እንዴት ለምን ስትላት እንዴት ሆኖ ስትል በቃ ከ18 ዓመት በላይ የሆነው የጠፋው ልጄ ዛሬ ይመጣል። ዛሬ ደግሞ የደስታ ቀናችን ነው፣ ደስ ሊልሽ ይገባል በማለት እንግዲህ በደስታ ተቃቅፈዋል። በስተመጨረሻም ግን እንዴት ነው ከዚህ ጊዜ ሁሉ በኋላ ሊመጣ የቻለው ስትላት ሰላም ማለትም የብሌን አሳዳጊም እንግዲህ በጣም ተደናግጣለች። ምክንያቱም ከዚህ በፊት ዋሽታታለች እና እባክሽ ስለዚህ እየደጋገምሽ እየጠየቅሽ ህመሜን አታብዡ ብላት ነበረ። እንግዲህ ስለ እናቴ እስኪ ንገሪ እስኪ ምንድን ነው የተፈጠረው ስትላት እባክሽ ህመሜን አታብዥብኝ ተይኝ ብላት ነበር። እና እንዴት ሆኖ ነው ስትላት እሷም አሁን ልነግርሽ አልችልም፣ ብቻ ግን የሆነ ጊዜ ላይ ሚስጥሩን ሁሉ ነግርሻለሁ፣ ግን ደግሞ አንዴ ልጄ በአይኔ ልየው አንዴ ልጄ ካየጄ ይግባ ብላት ነበረ ማለት ነው። እንግዲህ ሳሚም ዳግምን ፍላሹን ካላመጣልኝ በፍጹም እናትህን እርሳት፣ እናትህን ግንባሯን ብዬ ነው ደፍቼ የምጥልልህ ብሎት ስለነበረ በዚህም ምክንያት እንግዲህ ግራ ተጋብቷል ዳጊ ማለት ነው። በቃ ሁሉም እኮ ቤት ናቸው፣ ሰላም አለች፣ ሁሉም አሉ ሲል እንደምንም አድርገህ ፍላሹን ልትሰጠኝ ይገባል፣ ካልሆነ ደግሞ አቶ በሀይሉ ካወቀ እንዳልገደልኳት ካወቀ ቀድሞ ይገላታል ብሎት ነበረ። እንግዲህ ምስኪን ዳግምም ተኝቶ እያለ በህልሙ በአቶ በሀይሉ በጭካኔ በተሞላበት በቢላ እናቱን ሆዷ ላይ ሲወጋት፣ እንዲሁም ደግሞ ሰማይ ቤት ትገናኛላችሁ፣ አሁንም ሄጄ ልጅሽን እገለዋለሁ፣ ዳግምን ሰማይ ቤት ትገናኛላችሁ እያለ በህልሙ አይቶ ስለነበረ በጣም በድንጋጤ ሆኖ እንግዲህ ለሳሚ ደውሎ ነበረ። ሳሚ ጋር በመደወልም የሆነች ሴት አቶ በሀይሉ ሲገላት በጭካኔ ሲገላት አየውኝ እና ያቺ ሴት ደግሞ እናቴ ትመስለኛለች እና እባክህ እናቴ ልጠብቅልኝ ይገባል፣ እባክህ እናቴን አንዴ ብቻ አገናኘኝ በማለት ሲማጸነው፣ ነገር ግን አይ ፍላሹን ካላመጣ እኔ ራሴ ሲጣርጌ ነው መገላት፣ በአቶ በሀይሉም እስኪ ገላት አልጠብቅም በማለት ነበረ እንግዲህ ለዳግም የመለሰለት። ነገር ግን ዳግም በጣም በድንጋጤ ሆኖ ማግኘት አለብኝ፣ በቃ መፍጠን አለብኝ፣ እናቴን በህይወት ማግኘት አለብኝ በማለት እንግዲህ አጋጣሚውን ተጠቅሞ ሰላምና እንዲሁም ቃል የሆነ ቦታ ላይ ሲሄዱ እሱም ብሌን ብቻ ስለነበረች ብሌን ግን አሁን እንዴት ነሽ ተጽናናሽ ወይ በማለት ሲጠይቃት እሷም ደህና ነኝ እንደምታይኝ በማለት ስትነግረው እሱም ብርድ እያለኝ ነው እና እባክሽ ሻይ ልታፈይልኝ ትችያለሽ ወይ በማለት ሲጠይቃት እሷም ኧረ ችግር የለም አፈላላለሁ ስትለው፣ ነገር ግን እሱ ዋና ታርጌቱ የነበረ ከአቶ በሀይሉ ከኪሱ እንግዲህ ፍላሹን መውሰድ ነበረ ዋና ታርጌቱ። እሱንም እሷ ስትገባለት ብሌን ስትገባለት ገብቶ ከኪሱ መበርበር ጀምሯል ማለት ነው። ከበረበረም በኋላ ከስንት ትግል በኋላም አግኝቶት ሊወጣ ሲል እንግዲህ ብሌን ደርሳበታለች። ብሌንም እንዳየችው ደንግጣ እኔ ካንተ ይህን አልጠብቅም ነበረ፣ እንዴት አደርጋለህ? በጣም ነውር ነው፣ አሁን የያዝከውን ነገር መልሰው፣ ምንድን ነው እያደረግክ ያለኸው ስትለው፣ እሱ ግን የቃልን ክፍል እያየውላት ነው ነበር ያላት ማለት ነው።
ለመዋሸት ቢሞክርም እንግዲህ እጁ እየተንቀጠቀጠ ስለነበረ የያዘውን ፍላሽም አይታበታለች። የያዝከው ነገር ምንድን ነው? መልሰው፣ አሁን ለትዬ ከመደወሌ በፊት መልስ ብላ ስልኳን ስታወጣም እሱ ግን ብሌን እባክሽ ተረጅኝ፣ አንቺ እንደምታስቢው አይደለም፣ እባክሽ ተረጅኝ ስላት እሷን በፍጹም አይሆንም መልስ ብለዋለች። መልስና ከዚህ ቤት ውጣልኝ ስትለው እሱ ግን እባክሽ ይሄ ከእናቴ ጋር የሚያገናኝ ፍላሽ ነው፣ ስለዚህ እባክሽ ልትረጅኝ ይገባል ሲላትም እሷ ከዚህ በፊት የእናቷ ያልተመለሱ ብዙ ጥያቄዎች እንዲሁም ደግሞ እናቷን ለዘመናት ስትጠብቃት ኖራ ድንገት ደግሞ አለሽ ታገኛታለሽ ስትባል ቆይታ ድንገት ተነስተው ደግሞ እናትሽ ሞታለሽ በህይወት የለችም ስላሏት ይሄው በቃ የእናት ነገር ሳይሆንልሽ ሲላት እሺ ብላ እንዲሄድ ትተዋለች ማለት ነው። ቀጥታ እሱም የደወለው ከሳሚ ጋር ነበረ። ለሳሚም እንግዲህ በመደወል ይሄው አግኝቼዋለሁ ፍላሹን፣ አሁን እናቴ ጋር እንድትወስደኝ እንድታገናኘኝ እፈልጋለሁ እባክህ ሲለው እሱም በቴሌግራም ላክልኝ ነበር ያለው ማለት ነው። የብሌን አሳዳጊም ቆይ ልጅ አሁን ግን እንዴት ነሽ? ተረጋጋሽ ወይ? እንዴት እየሆንሽ ነው ስትላት ደህና ነኝ፣ ግን ደግሞ በቃ ሁሉ ነገር እያስጠላኝ ነው። እናቴ አለች ስትባል በተስፋ ስኖር ቆይቼ ድንገት ደግሞ የለችም ተባልኩኝ። ምንድን ነው ግን ነገሩ? ምንም ሊገባኝ አልቻለም። በፍጹም ደግሞ እኔ እናቴ ያለሽ እየመሰለኝ ነው። ያቺ የምሰራባት ሴትዮ ቤት እሷ ጋር እናቴ እየመሰለችኝ ነው። በቃ ጸጉሬን ስትዳብሰኝ እንዲሁም ደግሞ ሳዝን ሳለቅስ ከጉልበቷ ስር ተደግፌ ሳለቅስ በቃ ልክ እናቴን ነው የምትመስለኝ፣ ልቤ ይደነግጣል ብላታለች ማለት ነው። እና የብሌን አሳዳጊም እባክሽ ልጄ ተረጋጊ፣ ሁሉም ነገር ምናልባት በሂደት ይሆናል፣ ተገድጄ ነው ወድጄ አይደለም በማለት ዳርዳሩን ነግራታለች ማለት ነው። እንግዲህ እያንዳንዱን ነገር ጠለቅ ብላ ባትነግራትም ግን የሆነ ፍንጭ ነገር ሰጥታታለች። ቀጣይ ፓርት እንግዲህ ሁሉንም ነገር ትነግራታለች የሚል ግምት አለኝ። ቤተሰቦችዬ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እየጠየኳችሁ በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ መልካም ቆይታ እመኝላችኋለሁ። ተወዳጆቼ እጅግ አድርጌ አመሰግናለሁ ስለምታበረታቱኝ። ክብር ይስጥልኝ ማለት እወዳለሁ። ባይ ባይ ተወዳጆች።